ሰላም ሴቶችዬ፣ ዛሬ ደግሞ ለየት ባለ ነገር እናንተ ጋር መጥቻለሁ። እሱ ምንድነው ካላችሁኝ ጋይስ፣ ባሎቻችሁ ቤት ሲመጡ ማለት ነው። ባሎቻችሁ ቤት ሲመጡ በፍቅር በፈገግታ ተቀበሏቸው። አንድ ሁለተኛ ደግሞ ምንድነው መሆን ያለባችሁ? ብትችሉ አባቴ መጣ ብላችሁ ስማችሁ መቀበል አለባችሁ። ብትችሉ ደግሞ ምን እንደምታረጉ ታውቃላችሁ? ሲመጣ ማለት ነው ጫማውን አውልቃችሁ አባቴ ሞቆሃል ሻወር ግባ ምናምን ብላችሁ ማለት ነው። ምክንያቱም እሱ እዛ ጋር ለስራ ሄዶ ማለት ነው ካሉ ከባልደረባዎች ጋር በስራ ላይ እንትን ላይል ይችላል። ስራ በዝቶበት ሊሆን ይችላል። የሆነ ነገር አናዶት ሊሆን ይችላል። ለዛ እሱ ቤት ስመጣ ያን ፈገግታ እናንተ ስታሳዩ ምን ይሆናል? ይሄ ሰው ቤቱን እየናፈቀ ይመጣል። አንቺ ደግሞ ሴቶች ምን መሆን እንዳለብሽ ታውቂያለሽ? ላይክ የእሱን ነገር ከጨረስሽ በኋላ አንቺ ደግሞ ጽድት ያለ የሴቶች አለባበስ አላ፣ ቤት ውስጥ ስትሆኚ ባልሽን አትራክት የምታደርጊው አለባበስ አላ፣ እንደዛ ለብሰሽ ፏፈሽ ብለሽ ባልሽን ወደ ቤት ለመሰብሰብ ጥረት ማድረግ አለብሽ እንጂ ሲመጣ ፊትሽን ክሽክሽ አድርገሽ ሲረስ ሆነሽ ምናምን አይቻልም። እንደዛ አይቻልም። እሺ እኔ ቆንጆ እንደሰማሽኝ እርግጠኛ ነኝ። ለባልሽ ሼር አድርጊለት፣ ለጓደኞች ሼር አድርጊ። እቺ ነገር ትጠቅመኛለሽ የምትሉ ሁሉ ሼር አድርጉ። ቀጣይ ደግሞ ለወንዶች ይሰራላችኋል።